ሰላም ጤና ይስጥልኝ ተመልካቾች፣ በዛሬ ቪዲዮ እንግዲህ ካንቫ ላይ ይህንን የመሰለ ሞሽን ግራፊክስ እንዴት መስራት እንደምንችል አሳያችኋለሁ። እስከ መጨረሻው ተከታተሉ። ወደ ቪዲዮ በመጀመሪያ እንግዲህ ምንድን ነው የምናደርገው? ካንቫን እንከፍትና ቪዲዮ ላይ እንመጣለን። ላንድስኬፕ ቪዲዮ ነው በዩቲዩብ ስለሆነ ላንድስኬፕ ቪዲዮ የምትለውን ሴሌክት አደርጋለሁ። እሷ ትከፍትልኛለች። ሾው ፕሮጀክታችንን እንደከፈተ እዚህ ጋር አድ ብላንክ እንላለን። ኤሌመንት ጋር እንሄዳለን። ሰርች ነው የምናደርገው። ኳርተር ሰርክል ፍሬም ብለን ሰርች እናደርጋለን። ኳርተር ሰርክል ፍሬም ብለን ሰርች ካደረግን በኋላ ከሚመጡልን መሃል አንዱን እናስገባለን። ይህንን ኮፒ ፔስት እንልና እዚህ ጋር አምጥተን እናዞረውና ከዚህ ጋር እንገጥመዋለን። ትክክል እስከሚመጣልን ድረስ እናስተካክልና እንገጥመዋለን ከዚህ ጋር። ይህን ከገጠመን በኋላ ሁለቱን ደግሞ ሴሌክት አድርገን ኮፒ ፔስት እንልና ፊታቸውን ወደዛ አዞረን ወደ ላይ ከዚህኛው ጋር እንገጥመዋለን ማለት ነው። ይሄንን አራቱንም ፍሬሞቻችንን አስተካክለን ከጨረስን በኋላ አፕሎድ ላይ እንሄድና ፎቶዎቻችንን አፕሎድ ማድረግ እንጀምራለን ማለት ነው። እዚህ ጋር ሃሪኬንን አፕሎድ አደርጋለሁ። ሃሪኬንን እዚህ ጋር እናደርጋለን። ቀጥሎ ሃላንድን ታችኛው ጋር እዚህ ጋር እናደርጋለን። ማስተካከላችሁን እንዳትረሱ። ቀጥሎ ኪሊያን ምባፔን እዚህ ጋር እናደርጋለን። ኪሊያን ምባፔን እዚህ ጋር እናደርጋለን እያስተካከልን ማለት ነው። አራተኛ ላይ ሜሲን እናደርጋለን። እዚህ ጋር ትንሽ እናስተካክላታለን። አራቱንም ኢሜጆቻችንን አድ አድርገን ከጨረስን በኋላ ሁሉንም ሴሌክት እናደርግና ግሩፕ እንለዋለን። ግሩፕ ካልነው በኋላ ዙም ማድረግ እንጀምራለን። ሁሉንም ሴሌክት አድርገን ዙም ማድረግ እንጀምራለን። በዚህ በፍሬማችን ልክ እስከሚመጣልን እንደዚህ እስከሚመጣልን ድረስ ዙም እናደርገዋለን ማለት ነው። ኢሜጃችንን አስተካክለን ከጨረስን በኋላ እንግዲህ ሼፕ ላይ እንሄድና ሰርክል አድ እናደርጋለን። ከለሩን ነጭ እናደርገዋለን። እዚህ ጋር እናመጣውና ትንሽ ዙም አደርገዋለሁ። ትንሽ እዚህ ጋር መጣና ትንሽ አስተካክለዋለሁ ሳይዙ። እዚህ ጋር እናመጣዋለን። እንደዚህ አይነት ቅርጽ እንዲይዝልን እዚህ ጋር እናመጣዋለን። በድጋሚ ኤሌመንት አፕሎድ ላይ እንሄዳለን። አፕሎድ ላይ እንሄድና እቺኛ የዓለም ዋንጫ ሎጎ አድ እናደርጋለን። ባክግራውንዷን ሪሙቭ እናደርጋታለን። ባክግራውንዷን ሪሙቭ ካደረግን በኋላ ሪሳይዝ አድርገን እሷን እዚች ጋር እናስገባለን። የዓለም ዋንጫ ምልክቷን እንግዲህ ቦታውን አስተካክለን እንደዚህ ካረግናት በኋላ ሁለቱን ከስር ያለውን እና እሷን ሴሌክት አድርገን ግሩፕ እናደርጋቸዋለን ማለት ነው። ቀጥሎ የምናደርገው ምንድን ነው? እዚህ ጋር አድ ፔጅ እንላለን። ድጋሜ ብላንክ ፔጅ አድ እናደርግና ይህንን ኢሜጅ ራሱን ዱፕሊኬት እናደርገዋለን። እናደርገውና እዚህ ጋር እንወስዳለን። ዱፕሊኬት አድርገን እዚህ ጋር ከወሰድነው በኋላ ኢሜጃችንን ዱፕሊኬት ካደረግን በኋላ እንግዲህ ሁለተኛው ገጽ ላይ እንመጣና እንደዚህ እናሽከረክረዋለን። ወደ ሃላንድ ይዞርልን እንደዚህ እናሽከረክረዋለን ማለት ነው። እንደዚህ እናሽከረክረውና ትንሽ ይህንን ፎቶ እናስተካክላለን። ሁለተኛው ፔጅ ላይ እንደዚህ ይሆንልናል ማለት ነው። እዚህ ጋር ትራንዚሽን ነው አድ የምናደርገው። ማች ኤንድ ሙቭ ትንሽ ጨመር እናደርገዋለን። ዲዩሬሽኑን 1.3 አሁን አሪፍ ነው። እችኛዋን የሎጎ እና የዋንጫ ምልክቷን ደግሞ እንለጥጥና ሁለቱም ፔጅ ላይ እንወስዳታለን ማለት ነው። አሁን ላሳያችሁ እንዴት እንደሆነ። ሃሪኬን አለ። ወደ ኔክስት ፔጅ ሲመጣ እንደዚህ ነው የሚሆነው ማለት ነው። ለአራቱም ተጫዋቾች የሚሆን እንግዲህ አራት ሚዲያ አድ እናደርጋለን። ዲዩሬሽኖችን እንቀንሰውና
እኩል እንዲሆን ከዛ ጋር 3.5 እናደርጋለን። ይሄኛውንም እንደዛው ኢሜጃችንንም ዱፕሊኬት እናደርጋለን ሁለቱም ጋር። እዚህኛውም ጋር ዱፕሊኬት እናደርጋለን፣ እዚህኛውም ጋር ዱፕሊኬት እናደርጋለን። ይሄ የዓለም ዋንጫ ሎጓችንን ደግሞ አራቱም ላይ እንዲሆን እናስረዝመዋለን ማለት ነው። አሁን ቀጥሎ የምናደርገው ምንድነው? በየፔጁ እየሄድን እዚህኛው ጋር እንሄድና ደግሞ እናሽከረክረዋለን። ኤምባፔ ላይ እናደርገዋለን። እዚህኛው ጋር እንሄድና እናሽከረክረዋለን። አሁን ሜሲ ላይ እናደርገዋለን። እዚህ ጋር ደግሞ ትንሽ ተጣማለች፣ እሷ እናስተካክላለን። አራቱም ላይ እንግዲህ እያሽከረከረን የመጀመሪያው ሃሪ ኬን ላይ ነበረ። ይህንን አዙረን ሃላንድ ላይ አድርገነው፣ ይህንን አዙረን ባፔ ላይ አድርገነዋል። ይሄኛውን ደግሞ አዙረን ሜሲ ላይ አድርገነዋል። ሰው ቀጥሎ የምናደርገው ምንድነው? ትራንዚሽን አራቱም ላይ አድ እናደርጋለን። ማሽን ሙቭ ዲዩሬሽኑን ጨመር እናደርገውና አይ ቲንክ 1.3 ትራንዚሽን አድ እናደርጋለን ማለት ነው። እዚህኛው ላይም እንደዛው ትራንዚሽን አድ እናደርጋለን። 1.3 ዲዩሬሽኑን እናደርገውና ከዛ እኩል እንዲሆንልን ትራንዚሽን አድ እናደርጋለን ማለት ነው። እስቲ እንየው። አሁን ይሽከረከራል ባክ ይላል፣ ይሽከረከራል ሜሲ ላይ። ቀጥሎ የምናደርገው ምንድነው? ባክግራውንዳችንን ከእንግሊዝ ብሔራዊ ቡድን ጋር የሚመሳሰል ነገር እናደርገዋለን። ይሄ ነጭ ነው፣ ግን ትንሽ ገርዘዝ ነገር ላድርገው። የተወሰነ ትንሽ ገርዘዝ ላድርገው። ይህንን እንደዚህ ያደርገዋለሁ። ይሄኛውን ከሃላንድ ከኖርዌይ ብሔራዊ ቡድን ጋር እንዲመሳሰል ይሄንን ባክግራውንድ ቀይ ያደርገዋለሁ። ይሄኛውን ደግሞ ከፈረንሳይ ጋር እንዲመሳሰል ሰማያዊ ላድርገው። ይሄንን ሰማያዊ ላድርገው። ይሄንን ሰማያዊ ያደርገዋለሁ። ይሄ ደግሞ ከአርጀንቲና ብሔራዊ ቡድን ጋር እንዲመሳሰል ውሃ ሰማያዊ ላድርገው። ባክግራውንዳችን እንግዲህ አስተካክለን የሁሉንም ከጨረስን በኋላ የተወሰነ እዚህ ጋር ቴክስት አድ እናደርጋለን። የጎልደን ቡት ምልክትና ባክግራውንዷን ሪሙቭ እናድርግና የተወሰነ ሀገራቸውን ስማቸውንና ስንት ጎልና ስንት አሲስት እንዳላቸው የሚገልጽ ቴክስት አድ እናደርግበታለን ማለት ነው። ጎልደን ቡት ሬስ የሚል ቴክስት አድ አድርጌበታለሁ። ከላይ ቀደም አድ ያደረግናትን የጎልደን ቡት ምስል ደግሞ ሪሳይዝ አድርጌ እዚህ ጋር ከትቻታለሁ። የተጫዋቹን ስም ከኢንግላንድ እና 6 ጎል እና 1 አሲስት አለው። 4ኛ ነው የሚሆነው ማለት ነው። ውድድሩ ላይ እስካሁን 4ኛ ነው ያለው። እኚህን ኤሌመንቶች እንዳለ ግሩፕ እናደርጋቸውና ኮፒ ፔስት ማድረግ ነው። ወደዚህኛው ጋር ኮፒ እናደርጋለን። እዚህ ጋር እንመጣና ፔስት እናደርገዋለን ማለት ነው። ከዛ ቦታውን ማስተካከል ነው። እዚህ ጋር ስሙን እንደገና ኮፒ እናደርጋለን። እዚህ ጋር እንመጣለን፣ ባፔ ላይ ፔስት እናደርጋለን። እዚህ ጋር ሜሲ ጋር እንመጣለን፣ ፔስት እናደርጋለን፣ ቦታውን እናስተካክላለን። አሁን የምናደርገው ምንድነው? ሁሉም ላይ እንሄድና ይሄኛው ሃሪ ኬን ነው የሚለው ይሄንን ስሙን ሁለተኛ ላይ የሚሆነውን ስሙን ሃላንድ ብለን ሶስተኛ የአሲስትና የጎል መጠኑንም ኤዲት እናደርጋለን። የኤምባፔንም እንደዛው የሜሲንም እንደዛው። ቴክስቶቻችንን ኤዲት አድርገን ከጨረስን በኋላ እንግዲህ ቴክስቶቻችንን አኒሜት እናደርጋለን። አኒሜት እንለዋለን። ወደ ታች እንሄድና በዚህ ላይ ፖዝ እንለዋለን። ከዛ ስፒዱን ትንሽ ቀነስ እናደርገዋለን። እቺ ሪቨርስ ኤግዚት አኒሜሽን የሚለውን ማውራታችሁን እንዳትረሱ ማለት ነው። ይህንን ካደረግን በኋላ ለዚህኛው እዚህኛውም ጋር እንመጣና ሃላንድም ጋር እንመጣና ምባፔም ጋር ሜሲም ጋር ተመሳሳይ ነገር እናደርጋለን ማለት ነው። እንግዲህ አራቱም ላይ እንግዲህ ተመሳሳይ አኒሜሽንን አድርገናል። እንደምታዩት ሆኗል ማለት ነው። መጨረሻ ላይ እዚህ ጋር አንድ ፔጅ አድ አደረግና ቴክስት አድ አደርጋለሁ። ኢዲንግ ሳንኪዩ
ዋቺንግ ብዬ ይሄንን ታንክስ ፎር ዋቺንግ ቴክስት አደርግበታለሁ። ትንሽ ወደ ላይ ከፍ አድርገው ፎንቱን እንቀይረዋለን። ብራዘርስ እንልና ሳይዙንም ከፍ እናደርገዋለን። ሰፋ ማድረግ እችላለሁ ትንሽ። ታንክስ ፎር ዋቺንግ አኒሜት አደርገዋለሁ። ታይፕ ራይተር ኦን ኢንተር እለዋለሁ። ስፒዱን ትንሽ ቀነስ እናደርገዋለን። እዚህ ጋር እናመጣዋለን ማለት ነው የመጨረሻው ፔጅ ላይ። በሁለቱ መሀል ደግሞ በመጨረሻው ፔጅ እና በዚህ በሜሲ ፔጅ መሀል ትራንዚሽን አደርጋለሁ። ሰርክል አድርጌዋለሁ። ሰርክል ዋይፕ የሚለውን ዲዩሬሽኑን ትንሽ ቀነስ አድርገዋለሁ። እንግዲህ መጨረሻ ላይ እንግዲህ የምታዩትን ይመስል ፉል ስክሪን ስናደርገው እንግዲህ ይህንን የምትመለከቱትን ይመስላል። ሃላንድ ይመጣል። ሶስተኛ ላይ፣ ሁለተኛ ላይ ኤምባፔ ይመጣል። አንደኛ ላይ ሊዮኔል ሜሲ ይመጣል ማለት ነው። እንግዲህ የዛሬው ቪዲዮ የምትመለከቱትን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ይመቻችሁ።